በኢትዮጵያ ውስጥ እንግዲህ የመጀመሪያውና ቴክኖሎጂው አዲስ የሆነ የአሸዋና ጠጠር ማምረቻ ነው። አት ታይም አሸዋም ጠጠርም ማምረት የሚችል የፕሮጀክት ነው ማለት ነው። እና አሁን እዚህ ስራውን ስንጀምር ለ20 ዓመት ወደ 118000 ካሬ ቦታ ከአርሶ አደሮች ኮንትራት ወስደናል። ያ 118000 ቦታ ጀስ ማዕድኑን በማውጣት የድንጋዩን ለጠጠር ሰሌክት ማቴሪያሉን ደግሞ ለአሸዋ እየተጠቀምን የመጀመሪያውን አሸዋ የማምረት ስራ ከሪቨር ሳንድ ወደ ክረሽድ ሳንድ የቀየርነው እኛ ነን ማለት ነው። ሌላኛው ምንድነው አሁን ይሄ ማሽን በሰዓት ከ300 ሜትር ኪዩብ ያላነሰ አሸዋም ጠጠርም የሚሰጥ ማሽን ነው እና የቴክኖሎጂ በኢትዮጵያ የመጀመሪያው ኢቭን በመንግስት ፕሮጀክት አንድ የቻይኖች አሸዋ ማምረቻ አለ። እሱም በካፓሲቲ ከዚህ በጣም ያነሰ ነው እና አሁን ትልቁን ካፓሲቲ ይዞ የመጣው ወደዚህ ሀገር ይሄ ቴክኖሎጂ ነው። ዞሮ እንደ እህት ኩባንያ ደግሞ ለጀንቦሮ በግብአት ደረጃ ያው ሲነሳ ጠጠር ነበር የምንሰራው። አሁን አሸዋም እናመርታለን፣ ኮንክሪትም እናመርታለን። ተመጋጋቢ ስራ ስለምንሰራ ጀስት ጀንቦሮም በዚህ እየደገፍን ፈጣን የሆነ ግንባታ እንዲኖረው የማድረግ ስራዎች እየሰራን ነው ማለት ነው።